ጭራሽ ብሎ 666 ፎሎወር ነው ያለኝ ዛሬ። ኢነኒ ነው ነና ሹንገ ኢሊና ሚሊና ነውር ወሮ ሆም ስዊት ሆም ስዊት ሆም 9 ሰዓት ይሴ 9 ሰዓት ይቆያል። እዟ የመን አለች አልገባም አለች። በላል በገንዘብ ይጠጣል በገንዘብ እኛ የበላ ነው በራሳችን ገንዘብ እንደተባለልን What's good everybody እንደምን አደራችሁልኝ። ዛሬ ጸደት ተባለና በአዲስ vlog ተገናኝተናል። እንዴት አደራችሁልኝ? ዛሬ እንግዲህ ጋይስ ምን አይነት ውሎ እንደምንውል አናውቅም። ምክንያቱም እንደተለመደው ስራችን አልተነገረንም። አሁን ሳይት ላይ ግቡ ተባልን። ሳይት ላይ ነው ያለ ነው። የትኛው ሳይት አትሉኝም? ሆም ስዊት ሆም ግቢያችን ያለው ሳይት ነው። እዚህ ጋር ቤታችን አለ ማለት ነው። ቆይ ላሳያችሁ። አይታችሁታል ምን ያክል ከፍታ ላይ እንዳለ? ይሄን ያክል ከፍታ ላይ ነው ያለ ነው ጋይስ። ይሄ ሰፈራችን ነው። አያችኋት ቤታችንን? አያችኋት? ይሄ ፀጉሬ ጋይስ ዝም ብሎ ይቆማል። አረጋ የት እንደምንውል አናውቅም። እንዳልኳችሁ ስራ ቦታችን ቋሚ አይደለም። በቃ ሀሳባቸው መቀየራቸው ስለማይቀር ጋይስ አሁን የተሰጠን ስራ እስካሁን እንዳልኳችሁ አናውቀውም ነበር። ይሄን አሸዋ ወደ ውጪ ማውጣት ነው እና ከማን ጋር ያለ ነው? ዋትስአፕ ከዚህኛው ወንድማችን ጋር ነው። ማን ይጫን ማን ይግፋ የሚለውን አሁን ለመለየት እንዲመቸን ባቦሰም ነው ምን ለየው እንትን ባደረገ ለመጫን ባካፋ የደረሰው ሰው አይጭንም። የደረሰው እሺ ማቲ ያሸነፈ ሰው የመረጠው ስራ ይሰራል ማለት ነው። አጠቃላይ ዲዌይ ሰንዳይ አንደኛ እሺ ምንም አልሰራም። ምንም አልፈልግም መስራት። ምንም መስራት ጋይስ ተበላው። ምንም መስራት አልፈልግም እኔ እንደው የትኛው ስራ ይመቻል? ምንም ሁለቱም አይመቸኝም። መተኛት። አይ እኔ አንተ ጫን እኔ ልሾፍር እኔ መንዳት መብቴ እኮ እኔ እኮ ነኝ አዛዥ። እኔ መንዳት አማርኛ መንዳት አማርኛ አለ እና በቃ ትነዳለህ። ቆይ ትነዳለህ ጋይስ። እንዲያነቃን ብለን በጧት አፍልተን የመጣ ነው ቡና ማለት ነው። ሳያነቃን አለቀ። ሳልነቃ አለቀ። ምን ይሻለኛል እንደው እና ጋይስ እንትን የሆነ ሰው ባለፈው ማይክ ጥራቱ በጣም ደስ ይላል እና ምን አይነት ማይክ ነው የምትጠቀመው ብትሰራልን ቪዲዮ ምናምን ብሏል። ሜቢ ለአንድ ማይክ ብዬ ቪዲዮ አልሰራም። እዚሁ ላይ ላሳያችሁ። ጎዳክስ ነው የምትለው አይ ቲንክ ይታያል። ያ ጎዳክስ ናት። መጀመሪያ ምን አለው መሰላችሁ? ሃይፋይ ሳውንድ ኳሊቲ ይላል። ፌዘሪንግ ዌይት 7 ግራም ናት። ከዛ ሎንግ ባትሪ ላይፍ 9 ሰዓት ይሴ 9 ሰዓት ይቆያል። ውስጡን ላሳያችሁ። አክቹአሊ ጋይስ እንዲህ ነው ጆም ዞሮ እንዳትቆሽሽ ማለት ነው። እግዚአብሔር ከነ ካርቶኗ ከዛ ከካርቶኑ ቀጥሎ ደግሞ እቺ ማስቀመጫ አለች። ከነሱ ጋር ነው ይዤም ዞሮ አያችሁ። እና እቺኛዋ ናት ማይኳ ጋይስ። ይኸውላችሁ ጠቅ ሲደረግ ይወጣል። ከዛ እዚህ ጋር ስልኩ ላይ የሚሰካ አሁን እየተጠቀምኩበት ስለሆነ ነው። ታይፕ ሲ ስልኩ ላይ የሚሰካ ማገናኛው አለች። እዚህ ጋር ይሄኛው አንዷ ማይክ አለች። አንዷ ማይክ እዚህ ጋር አለች ማለት ነው። ይሄኛው ነው የምጠቀመው ማይክ ጋይስ። በማጂክ በሉት ተነስተን አሁን ያለነው የት መሰላችሁ? ከዚህ በፊት ለ4 ወር 5 ወር ዋት ቆይተን የሰራ ነው ቤት ነውና እንዴት አባቱ እንደሚያምር በኢየሱስ። አሁን ሰውየው ነገ ሊያገባ ነው እና ቤቱ ምናምን ያላችሁ ጽድት እያደረገ ነው። የሆኑ የሚወጡ እቃዎች አሉ። እዚህ ጋር የሚጨፈርበት ስፒከር ገብቷል። ሙከራ 1 2 3 በዚህ ነው የሚጨፍሩት እራሱ ያ ኤሌና ቤሌና እያሉ ኢነኒ ነው ነና ሹንገ ኤሌና ቤሌና
ቆይ ቤቱን ላሳያችሁ ጋይስ። ውር ነው ውር በኢየሱስ ጋይስ ድመት እንዴት እንደምጠላ ድመት እኔ ለምን እንደሆነ አላውቅም። በጣም ነው የምጠላ። አረ በቃሽ ትመጣለች እንዴ? ነይ ነይ ጋይስ። አሁን ቤቱን ላሳያችሁ ስል ማለት ነው ይሄ አይሱዚ መጣና ስራችን ምንድነው ስላለቀ እዚህ ግቢውን ማጽዳት ነው ዛሬ። ወስ ግቢውን ማጽዳት ነውና አሁን በቃ እሱን እቃዎችን ያሉትና አጸዳዳ የፈጠነ ሰውየውም ቸኩሏል። ነገ ማግቢያው ስለሆነ ወደ ስራ ጋይ። እዩት መኪናው ራሱ ሞልቷል። ለሶስተኛ የሰራ ነው እንትን እንዳናሳያችሁ ሰውዬ ባለቤቱ ነበርና ታውቃላችሁ ከአረቦች ጋር ቀልድ አያስፈልግም ጋይስ። ዛሬ አሪፍ ነው ግን ይሄን ያለ የተካበደ ውሎ አይደለም እየዋለን ያለ ነው ጋይስ። ፀሐይ አላገኘንም። ፀሐይ መማር ትወዳለች ትጠይቃለች። ጋይስ በኢየሱስ ስም ይሁ ቂጣችንን እስኪያለበን ድረስ ነው የሰራ ነው ማለት ነው እግዚአብሔርን። ግን አሁንም ምን ተባለ ለዛ የቀረ ቅድም የሆነ ድንጋይ ነበረ ወለል መሬት ላይ የሚነጠፍ እና እሱ መነሳት አለበት። እዟ ዜመን አለች አልገባም አለች። ይሄን እዚህ ጋር እንዳርባ ስምንት ሰዓት ተኩል ወደ ቤት የገባ ነው። እንዴት እንደደከመን እንዴት እንደራበን በኢየሱስ። ፎርማሉ የሚቆጣጠረን እንትን ሊያመጣ ሄደ፣ ቢሪያኒ ሊያመጣ ሄደ። ስራ ከዚህ በኋላ አንገባ ማለት ነው። እኛ ወይስ ጨርሰን ገባን በቃ። ምክንያቱም እስከ 7 ሰዓት ተኩል ያለ ምንም እረፍት ነው ምሳ ሳንወጣ ስንሰራ የነበረው ጋይስ። ይሄን እንዳትመለከቱሽ ይሄ ምናምን እንዳትሉት። ጧት አርፍደን ስለወጣን ነው አልጋ ሳይነጠፍ ይወጣ። ዛሬ አልጋ ሳይነጠፍ ነው ይወጣ። ለዛ ነው እንዴ ደከመኝ። ለዛ ነው ደከመኝ መሰለኝ ጋይስ። እና ሲቀጥል ደግሞ እኔ ዱባይ በድንገት ነው የመጣሁት ጋይስ። የእውነት ሐሳቡም ኢላማውም ኢቭን ኢፍ ኢላማና ሐሳቡ አይደለም ፓስፖርት ያልነበረኝ አንድ ምስኪን ድሃ ልጅ ነበርኩኝ። እኔ ፓስፖርት ያልነበረኝ አንድ ምስኪን ድሃ አሁን እዚህ አቡዳቢ ስለባለፈው እንዴት አቡዳቢ በረሃ ተላለተ ተብያለሁ። ላስተካክለው በዱባይ ጠረፍ በረሃ ላይ እገኛለሁ። እባካችሁን እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ። ቻናሉን አሁኑኑ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ምክንያቱም ቪዲዮዎች ጋይስ እየታዩ አይደለም፣ የምር እየታዩ አይደለም። እስካሁን 600 ቤት አልወጣንም። ጭራሽ ብሎ 666 ፎሎወር ነው ያለኝ ዛሬ ጧት ላይ ሳይው። አረ ነውር ነው ጋይስ 666 ፎሎወሮች ቢያንስ 999 ብታደርጉት ምን ችግር አለ? መልካምነታችሁን አሳዩ። በዚህ ህብረታችሁን አሳዩኝ። ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ። ሁሉንም ቻናሎች ላይ እየገባችሁ ሶሻል ሚዲያ ላይ ፌስቡክ ላይ ራስ ማርሊ ብላችሁ ብትገቡአለሁ፣ ኢንስታግራም ላይ ራስ ማርሊ ብላችሁ ብትገቡአለሁ፣ ቴሌግራም ላይ ቻናል ግሩፕ አለን። ከዛ በኋላ ደግሞ ቲክታክ ላይ ራስ ማርሊ ብላችሁ ብትገቡ አለን። በሁሉም ሶሻል ሚዲያ ላይ ተሳትፈልን ያለ ነው ጋይሶች። ምሳው እስኪመጣ ድረስ እኔ ትንሽ ጋደም ልበል። ውዳችኋለሁ ጋይስ። እንዴት ረቦኝ እንደነበር አትጠይቁኝ። እግዚአብሔር ግን በስተመጨረሻም ቢሪያኒያችን መጥቷል። ይሄ ቢሪያኒ ሳይሆን ምን ይባላል መሰላችሁ? አፍጋኒ ይባላል። አፍጋኒ ሩዝ እና ቆይ አረ እየበላን ነው ጋይስ፣ እየበላን ነው። እንዴት እንደሚያቃጥ ምግብ ሲበላ ስለማይወራ ካፍታ ቆይታው በኋላ እንገናኛለን ጋይስ። በላ ነው አገልጾም እግዚአብሔርን እንዴት ረቦ እንደነበረ ግን በመጨረሻ ምን ሆነብን? ለዚህ ነው በሬን ያረድኩት ነው ያልነው። ምክንያቱም ያመጣ ነው ሁለት ግን አንዷን ለሁለት በልተን አቃተን ማለት ነው። በቃ ደከመን እና ይበላል በገንዘብ ይጠጣል በገንዘብ። እኛ የበላ ነው በራሳችን ገንዘብ እንደተባለልን አሁን በልተን እግዚአብሔር ይመስገን። እንግዲህ አሁን ጽድት ያለች እረፍት ነው የምናደርገው። አሁን የሚያስፈልገን ምንም ነገር አይደለም ጋይስ።
እርፍ እንላለን። ከዛ በኋላ ላይ ቡና እንጠጣለን ማለት ነው። ሶ አሁን ልንተኛ ስለሆነ ጋይስ በጣም ነው ሞዳችሁ ማከብራችሁ። ቻናሌን ሰብስክራይብ ማድረግ እንዳይረሳ እንዳልኳችሁ፣ ላይክ ሼር እና ኮመንት ማድረግ እንዳይረሳ። ውሃ መጣት እንዳትረሱ ጋይስ። ውሃ በደንብ ጠጡ። በዚህ ጊዜ እወዳችኋለሁ። ራስ ማርሌ ነኝ። ሰላማችሁ ይብዛ።